ታሪካችን መሃል ላይ ሆነን እግዚአብሔር በህይወታችን በስራ ላይ መሆኑን ለማመን እንቸገራለን። የእግዚአብሔርን ልብ ለማመን እንፈልግና እጁን ግን ፈልገን እናጣዋለን። እንደዛ ሲሆን አንድ ነገርን ማስተዋል መልካም ነው። he's not done። እግዚአብሔር በእኛ ህይወት ላይ ያለውን ስራ አልጨረሰም። what may seem like God's inactivity is never his inability። እግዚአብሔር ይችላል። የእምነት ጉዞ ሲጀመር ሁሌም የማይሳካ የሚመስልበት ምዕራፍ አለ። ኖህ መርከቡን ሲገነባ እስከሚዘንብ ድረስ ስንት ስቆበት ይሆን? አንዳንዶች የዘገየ እንደሚመስላቸው ጌታ የተስፋ ቃሉን ለመፈጸም አይዘገይም። የተናገረው ሁሉ ይሆናል። ጌታን ማመን ማለት መልሳችንን በሙሉ በጉዟችን ጅማሬ ላይ እናገኘዋለን ማለት አይደለም። ያ እምነትን ስለማይጠይቅ for we walk by faith not by sight። በእምነት እንጂ በማየት አንኖር። ያለ እምነት ደግሞ እግዚአብሔርን ማስደሰት አይቻልም። ለነገሩ አይደለም የምድሩ ሰማያዊው ጉዟችን ራሱ በእምነት አይደል የተጀመረው? ኤፌሶን 2:8 ላይ እንደሚለው ጸጋው በእምነት አድናችኋል፣ ይሄም የእናንተ ስራ አይደለም። እግዚአብሔር አማኞች እንድንሆን ይርዳን።